መካከለኛው ምስራቅ በታሪክ በእምነትና በሚያሳዝን ሁኔታ በከባድ ግጭቶች የተሞላ ቀጠና ላለፉት አስርተ ዓመታት በኢራንና በእስራኤል መካከል ያለው መራራ ጥላቻ የዓለም ስጋት ሆኖ ቆይቷል። ነገር ግን አስበው ያውቃሉ? የዚህ ጥልቅ ጥላቻ እውነተኛው መነሻ ምንድን ነው? ጉዳዩ የፖለቲካ ብቻ ነው ወይንስ በሺህ ዓመታት ታሪክ ውስጥ የተደበቀው ምስጢር አለው? ዛሬ የዚህ ጥላቻ መነሻ ከታሪክ ከሃይማኖትና ከትንቢት አንጻር እንፈትሻለን። ታሪኩን እስከ መጨረሻው ይከታተሉን። የአሁኑን ለመረዳት ወደ ኋላ መመለስ አለብን። የታሪኩ መጀመሪያ የአይሁድ የክርስቲያንና የሙስሊሞች የጋራ አባት የሆነው አብርሃም ነው። አብርሃም ሁለት ልጆች ነበሩት። የመጀመሪያው እስማኤል ከሰላጤም አረቦች ዘር ጋር ይያያዛል። ሁለተኛው ይስሐቅ ደግሞ የእስራኤላውያን የዘር ግንድ ነው። ምንም እንኳ ይህ ጥንታዊ ልዩነት በቀጥታ ለዛሬው ጦርነት ምክንያት ባይሆንም በመካከለኛው ምስራቅ ለሚታየው የማንነትና የርዕዮተ ዓለም ልዩነት ግን እንደ መሰረት ይታያል። የሚገርመው ነገር በጥንት ዘመን ፋርስ ወይም የዛሬው ኢራን እና እስራኤል ጠላቶች አልነበሩ። እንዲያውም የፋርሱ ንጉሥ ታላቁ ቂሮስ በአይሁድ ታሪክ ውስጥ እጅግ የሚከበር ስም ነው። በመጽሐፍ ቅዱስ በዕዝራና በኢሳይያስ መጽሐፍት ላይ እንደተጠቀሰው ቂሮስ አይሁዶች ከባቢሎን ምርኮ ተመልሰው ቤተ መቅደሳቸውን እንዲገነቡ የፈቀደ ታላቅ ንጉሥ ነበር። ለዘመናት ኢራንና እስራኤል የሚከባበሩ ሕዝቦች ነበሩ። ታዲያ ወዳጅነቱ ወደ ጥላቻ የተቀየረው መቼ ነው? ቁልፉ ያለው በ1979 ወይም በኢትዮጵያ 1971 የኢራን አብዮት ላይ ነው። አያቶላ ካሚል ስልጣን ሲይዙ ኢራን ከምዕራባውያን ወዳጅነት ወጥታ ወደ እስላማዊ አብዮታዊ አስተሳሰብ ተቀየረች። በዚህ አዲስ ርዕዮተ ዓለም እስራኤል ታናሿ ሰይጣን ተብላ ተፈረጀች። ኢራን እስራኤልን እንደ ህገወጥ አገር ማየት ጀመረች። ይህም ጥላቻ ፖለቲካዊ ብቻ ሳይሆን ሃይማኖታዊ መልክ እንዲይዝ ተደረገ። ኢራን የፍልስጤምን ጉዳይ እንደ ሃይማኖታዊ ግዴታ ወሰደችው። እስራኤልን በቀጥታ ከመውጋት ይልቅ በዙሪያዋ ያሉትን እንደ ሄዝቦላና ሐማስ ያሉ ቡድኖችን በመደገፍ የፕሮክሲ ወይም የውክልና ጦርን መክፈት ጀመረች። እስራኤል በበኩሏ የኢራን የኒውክሌር ፕሮግራም ለህልውና ስጋት ነው በማለት የደህንነት እርምጃዎችን መውሰድ ጀመረች። ዛሬ የምናየው ፍጥጫ የረዥም ጊዜያት ጥላቻ ውጤት ነው። ብዙ ሃይማኖታዊ ምሁራን ይህንን ግጭት ከትንቢት ጋር ያያይዙታል። መጽሐፍ ቅዱስ በመጨረሻው ዘመን ከሰሜንና ከምስራቅ ስለሚመጡ ኃይሎች የሚናገሩ ትንቢቶች አሉ። ኢራን ወይም ፋርስ በእነዚህ ትንቢቶች ውስጥ ስሟ መጠቀሱ ግጭቱ ከመሬት ባለቤትነት ባለፈ መለኮታዊ ትርጉም እንዳለው የሚያምኑ ብዙዎች ናቸው። ስለዚህ ጥላቻው መነሻ ምንድን ነው? ጥንታዊ የዘር መለያየት፣ የ1971 አብዮት የፈጠረው ርዕዮተ ዓለም፣ የጂኦፖለቲካዊ የበላይነት ሽሚያ፣ ወይንስ የመጨረሻው ዘመን ጦርነት ምልክቶች? መልሱ የሁሉም ጥምረት ነው። የዛሬው ግጭት በሺህ ዓመታት ታሪክ ላይ የተገነባ መሆኑን መረዳት ለሰላምም የሚበጀውን መንገድ ለማወቅ ይረዳል። የእርሱ አመለካከት ምንድን ነው? ይህ ግጭት በሰላም ሊፈታ ይችላል ወይስ ወደ ትልቅ ጦርነት ያመራል? ሐሳቦን በኮሜንት መስጫው ላይ ያጋሩን። ቪዲዮው ካስተማራችሁ ላይክ እና ሼር ማድረጋችሁን አትርሱ። ለተመሳሳይ ጥልቅ መረጃዎች ቻናሉን ሰብስክራይብ ማድረግ አይርሱ። በሌላ የታሪክ መዛግብት እስከምንገናኝ ቸር ያሰማን።